ወርቁ አይተነው ግጥም ያዘጋጀ ልጅ አለ ከታች ያስገባው ሌባ ለወርቁ አይተነው የምትገጥም ገንዘብ ፈልገህ መቼም ወርቁ አይተነው እጁ አይሳሳም ብለን እንጂ አሁን ወርቁ አይተነው ወደው አይደል ከኔ በላይ የሚወደው ወርቁ አይተነው የለም እኔ ልግጠምለት ካልኩ እንደውም ግጥም አለ አሁን ወርቁ አይተነው እንደሞጣ ገንዘብ የለውም ቢባል ተቋሚውን የምትመጣው አንተ ሰውዬ ነው ግጥም ገጥመት ትቃወመዋል እንደውም እኔ ልግጠምለት ለወርቁ አይተነው አንተ ከምትገጥምለት እኔ ወንድሙ ልግጠምለት መኪናው መርቼዲስ ወርቁ ፈጥኖ ደራሽ ሂሳብ አትጠይቂው ይውሰድሽ በብላሽ የተባለ ወርቁ አይተነው የገብርኤል ጉልላት ይታያል በሩቁ ማጣትና ማግኘት በእኛ ነው ወይ ብርቁ ሰርቼ በላለው ከተገኘ ወርቁ እኔ ገጥሜለታለሁ ማይ ፍሬንድ ወንድሙ ገጥሜለታለሁ ወርቁ ልግጠምለት ብል የመጣ ሰው ገንዘብ ፈልገ ነው እኔ በነፃ ገጥምለታለሁ ምክንያቱም አማራ ወንድሜ ነው በራሴ እንዳልይዘው ቀራጭ ፈራለው በፊቴ እንዳልይዘው ተመልካች ፈራለው ወርቁን በጀርባዬ ይዤው ዞራለሁ ከኔ የተሻለ ግጥም አለ ገጣሚ ቢሰጠው የማያልቅበት የኔ ወርቁ አይተነው ያባይ በረከት ሰው ሁሉ ገንዘቡን ባንክ ቤት ከቶታል የኔ ወርቁ አይተነው ተካፍሎ በልቶታል ይላል አዝማሪ ይችን የሚገጥምለት ገንዘብ እንዲያመጣለት የወርቁ ገንዘብ አላልቅ ብሎ ነው እንጂ አዝማሪ እኮ በጣም ጨርሶ ወርቁ ስለሆነ ነው እንጂ እኮ እስካሁን እኮ ባዶ ቂጡን እኮ አስኪዶት ነበር ወርቁ ጃኬቱን ያስወልቀው ሽጠውት ነበር አዝማሪ ለግጨባል አሁን ለወርቁ ግጥም አለ ብለ የመጣ ኢትዮጵያ ውስጥ ገንዘብ ችግር ስላለ አንድ 2 ሚሊዮን እንዲለቅልኝ ብለ ለግጨባል ከነ ወርቁ ጋር የተጣላ ሰው ሲቀዝን ያድራል መጥሪያ ሳይደርሰው የተባለ ወርቁ አይተነው ከነ ወርቁ ጋራ የተጣላ ሰው ሲቀዝን ያድራል መጥሪያ ሳይደርሰው በቃ ሲቀዝን ነው የሚያድር ከወርቁ ጋር አትጣላ ማይ ፍሬንድ ስትቀዝን ነው የምታድር አስረግጬ ነው ነገር ስለዚህ ለወርቁ ልግጠም ብለ የመጣው ሰው የገንዘብ ፈልገ ይሄው በነፃ ገጥሜለታል ወርታ ላክለት